የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። እሰሩት መልሳችሁ ለምንድን ነው የፈታችሁ? ለምን ፈታችሁት እንዴ? ጆሲ በአንድ ቀን አንተነ እሱን ሞቲቬት አርግተህ ያነሳሳህ። እሱ የመስፈን ዓላማ የለውም የመሰገጥ እንጂ የመስፈን ዓላማ እንደሌለው የታወቀ ነው። የመሰገጥ ብቻ ነው ያለበት። አንተን አገኘ አንተነ ግባ ብለህ ጉድጓድ ይከተትከው ልጅ። ይሄን ሙዚቃ አቀናብረህ የምታመጣው ሰውዬ አንተውን ፈርዶብሃል። ይሄንን ድምጽ ሰምተን ሙዚቃው ሲለቀቅ የተለየ አይነት ድምጽ ከሰማን አንተ አቀናባሪው ትከሰሳለህ። የዛሬ ጊዜ እንደዚህ ተሰርቶ የሚመጣ ሙዚቃ እንዳለ ስላሳየን አዶናይ እናመሰግናለን። በጆሮአችን ላይ ነበር ስትቀልዱት ነበር። ጉዳችሁን እናንተ በማታውቁት ሙድ መንገድ ላይ ዘርግፈባችሁ። አንተ አዶናይ አሁን መታሰር ነው። እንዳለ ተጨማምራችሁ እንዳለ ከና አቀናባሪ ዝፈን ካለ ጨምር ከሁላችሁም ጋር አንድ ላይ ሆናችሁ ከእንደገና እስር ቤት መግባት አለባችሁ። ከዚህ አይነት አስተሳሰብና ከዘፋኝነት አስተሳሰብ መውጣት አለባችሁ። እንዳለ ዘፈናችንን እኮ እንዳንሰማ ጭራሽ ሆኑ ዘጋችሁ። አዶናይ እንደው ደህና ሰው አልነበርክም? ምን ሆነ? ደህና ነበርኩ። ምን ነካ?